ሰላም ውድና የተከበራችሁ የናስር ሀበሻው ዩቲዩብ ቻናል ተከታታዮች በሙሉ ትላንት ወዲያ የተለያየ ግሩፕ ላይ የሆነ ቴክስት ሼር አድርጌ ነበርና በጣም ብዙ ቴክስት ብዙ ሪከርድ የተለያየ ሀሳብ ይላክልኛልና ለሁሉም ሰው መመለስ አልቻልኩም። የልጁን ስልክ አስቀምጫለሁኝ እዛው እንትኑ ጋር ምንድነው ጽሁፉ ጋር መጨረሻ ላይ የኢትዮጵያ ሳፋሪኮም ቁጥር አስቀምጧልና እኔም በግሌ ታሪኩን ልክ እንዳነበብኩትኝ በቃ የልጅቱን ህይወት ልጅቱን የሚያሳድግልኝ ሰው ካገኘው ምናምን የሚለውን ሳይ ረበሽኝ። ደወልኩለት፣ አወራሁትኝ። ቲክቶክ ላይ ላይቭ ወይም እንዲገባ ወይም ደግሞ ታዋቂ ዩቲዩበርና ቲክቶከሮች አሉ በእነሱ መልኩ ሊቭ ላይ ምሽት ላይ ገብቶ እንዳጫውት ያለውን ታሪክ ያለውን ሁኔታ ልጁን ይዞ እንዲወጣ ብዙ ነገር አወራሁትኝ። ፈቃደኛ አይደለም። ቪዲዮ ላይ አልወጣም፣ ፖስትም አላስደርግም፣ ላይቭ ላይም አልወጣም። ምክንያቱም ልጄ 3ኛ ክፍል 2 ጊዜ ተምራ አቋርጣለች እና አሁን መስከረም ላይ 3ኛ ጊዜ 3ኛ ክፍል ትመዘገባለች እና ምንድነው ችግሩ የስነ ልቦና ተጽዕኖ ያድርባታል። ጓደኞቿ ብዙ ነገር ይሏታል። ከዛ ባሻገር ደግሞ ለኔ ቤተሰቦቼ ቪዲዮውን ያያሉ፣ ብዙ ነገር ይሉኛል፣ ይሳለቁብኛልና ከዛ አንፃር እንደውም ቢሆን ልጅቱን የሚይዝልኝ አካል ባገኝ እኔ ወጥቼ ብሰራ የቀን ስራም ሰራሁ በባህርም ሄድኩኝ ምናምን የሚል አይነት ሐሳብ ነው የሰጠኝና ጠቅለል ባለ መልኩ ምንድነው ተወዛገብኩ፣ ተናደርኩላ። 2000 ብር ያው የቻልኩትን ትራንስፈር አድርጌ ነበረ። አካውንት ተቀበልኩትኝ፣ ትራንስፈር አደረኩለት፣ አይዞህ ምናምን አልኩትኝ። ከገንዘቡ በላይ ተጠግቼ ነው ያለሁት። ኪራይ በአሁኑ ሰዓት ቤት መከራየት አይሆንልኝም እና ቤቱ ያፈሳል። ልብስ አልባሳት የለንም። ለልጅም ምኝታ የሚሆንና ልብስ ካለ ይዘህ መጥተህ ጎብኘን ያለንበትን ሁኔታ እየኝ ምናምን ሲለኝ ተረጋጋሁኝ እንጂ ብዙ ቪዲዮ ሊንክ ይላክልኛል ሳይና በጣም የሚያጭበረብሩ አሞን ሆስፒታል ነኝ፣ ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ፣ የመጨረሻ ቪዲዮ ሊሆን ይችላል ምናምን የሚል ያንን ሳይ ማላኬ በጣም አናዶ የነበረ ደግሞ ምንጣፍና ልብስ ከቻልክ ይዘህ መጥተህ ጎብኘን ሲል ደግሞ ወይ በቃ ይህንን ሁሉ ባላሰብኩ የላኩልኝም ባላየሁ ምናምን አልኩኝና ምንድነው ልላችሁ የፈለኩትኝ ወደ እኔ ጋር ቴክስት የምትጽፉ ሰዎች፣ ሪከርድ የምታደርጉ ሰዎች ስልኩ እዛው ጋር ተቀምጧልና በዛው ደውላችሁ ልጁን ማግኘት ብትችሉ ልጁን አይዞህ ብትሉት፣ በርታ ብትሉት። የሰው ልጅ ገንዘብ ብቻ አይደለም የሚያስፈልገው። አይዞህ፣ በርታ፣ ጠንክር፣ ይህም ቀን ያልፋል። ከሱ በላይ እናንተ ብዙ ያሳለፋችሁት ህመም፣ ችግር፣ ስቃይ ሊኖር ይችላል እና ያለፋችሁበትን መንገድ ብትነግሩት ያነ ሰው ይበረታል። በዚህ መልኩ በዚህ ሁኔታ እኔ ቪዲዮ ላይ መውጣትና መስራት አልፈለኩም ነበረ። አይኔንም አሞኛልና ያለሁትም አሁን 3-4 ቀን ሆነኝ። ጤፍ ዘር ነው ማሻአላ ዝናቡ ጀምሯን ገጠር ነው ያለሁትኝና እስኪ ልጁን ከ4-5 ቀን በኋላ ሄጄ አያዋለሁ ብዬ በግሌ አስቤያለሁኝና ምንድነው ያሳሰበኝ ሰዎች በጣም ብዙ ሪከርድ ብዙ ቴክስት ዋትስአፕ ላይ ቴሌግራም ላይ ልካችሁልኛል እና ያንን ሳይ አንዳንዶቹ ጋር መልሳለሁ፣ አንዳንዶቹ ጋር ደግሞ ስክሪንሻት አድርጌ ስልኩን ማመለከውና ልጁን እንድታበረቱት ልጁን እንድታወሩት እንጂ ባለ ታሪኩ እኔ አይደለሁም፣ የኔ ችግር አይደለም። ተላከልኝ ሸር አድርጌው ነው። ቪዲዮ ላይ መውጣት ያልፈለገበት ምክንያት ደግሞ አንደኛ ለልጁ ስነ ልቦና፣ ሁለተኛ ደግሞ እሱ ራሱ ቤተሰቦቹ የሚይዙት ዛቻ ወይም ሶሻል ሚዲያ ላይ ወጥተው የሚሰጡት አጸፋ ምላሽ ምናምን አረብ አገር ሳለህ ምን ሰርተህ ምልካህል ውሸት ምናምን የሚል ነገር ቪዲዮ እንሰራለን እንለቃለን ምናምን ስለሚሉ ያንን ነገር ማሳየት አልፈለኩም። ፊድባክ ይኖራል ምናምን ነው ያለኝ። አላሁ አለም። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ በመሰለኝ መልኩ ነው ሸር ያደረኩላችሁ። የመሰለኝንም ተናግሬያለሁ።